አላህ ላይ የተመካ በቂ ውስ ነው። መመካታችንን እንፈትሸው። ምን ያህል ነው በአላህ የምንመካው? በአፍ ብቻ፣ በንግግር ብቻ፣ በፉከራና ሽለላ ወይስ ከልባችን ወይስ በተግባር? ራሳችንን እንፈትሽ። ተወኩል በትክክል ካለ የአላህ ቃል ተፈጻሚ ነው። ወመን የተወከል ዐላ ላሂ ፈሁወ ሐስቡህ። ሁለተኛ አላህን መለመንና መማፀን፣ ለአላህ በትክክል መንበርከክ፣ ስሞታን ለአላህ ማቅረብ። ነቢዩላህ ያዕቁብ ዓለይሂ ሰላም ልጆቻቸው በጠፉ ጊዜ ምን ነበር ያሉት? ኢነማ አሽኩ በሲ ወሑዝኒ ኢለላህ ወአዕለሙ ሚነላሂ ማ ላ ተዕለሙን። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በዘገቡት ሐዲስ የአንድ ሰውን ታሪክ፣ የአንድ ታዳጊ ወጣትን ታሪክ ነግረውን ነበር ዓለይሂ ሰላቱ ወሰላም። ልጁ አምኖ ድግምትን ተማር ሲባል ተውሒድን ተምሮ ኢስላምን ተምሮ የአላህን ብቸኛ አምላክነት ተምሮ ሲመጣ እርምጃ ይወሰድበት ተብሎ በተወሰነ ጊዜ ምንድን ያደረገው? በጊዜው የነበረው ባለስልጣን የሆኑ ሰዎችን ቡድን አደራጀና ሂዱና አለ፣ ያዙና ይህን ልጅ ተራራ ጫፍ ላይ ውጡ፣ ጫፍ ላይ እንደደረሳችሁ አማራጭ ስጡት፣ ከፈለክ እንድንምርህና እንድንለቅህ አሁን ካለህበት ትክክለኛ እምነት ተቀልበስና ወደ ኋላ ተመለስ፣ ካልሆነ ተራራው ላይ እንለቅህና እዚሁ ተንከባለህ ሙተህ ትቀራለህ አሉት። ችግር የለውም አሉ። በመጣላቸው ትእዛዝ መሰረት ይዘው ሄዱ። ይህንም ለማድረግ ሞከሩ፣ እምቢ አላቸው። ኢማን በልብ ውስጥ ጸርሶ ቦታውን በትክክል ይዞ ስለነበረ በፍጹም አላቸው። እንዲህም እያሉት ከነሱ ጋር ምንም ማለት አልፈለገም። ተምተመ ወደዐ አላህ ዐዘ ወጀል፣ በሱና በአላህ መሃል ብቻ መልእክቱን አደረገ። አላሁመ ክፊኒህም ቢማ ሽእት ብቻ ነበር ዱዓው። ጌታዬ ሆይ አንተ በሻሃው በፈለግከው ዘዴ በፈለግከው ብልሃትና ስልት፣ ብልሃቱ ያንተ ነው፣ ዘዴው ያንተ ነው፣ እነዚህን ሰዎች ብቻ በቃኛ ብሎ ዱዓ ያደረገ። ተራራው ተናጠ፣ እነሱ ረገፉ። ጣዮች ሳይሆን ተጣሉ፣ ተንኮታኮቱ፣ ጠፉ። እግረኛ ሆኖ ተመልሶ ልጁ መጣ። ንጉሡም ደነገጠ። የት አሉ ካንተ ጋር የነበሩት ሰዎች? እንዴት ልትመጣ ቻልክ? አይኔ ከራማ አለኝ፣ ችሎታ ብቃት አለኝ አላለም። አላህ በቃኝ አለ። ለአላህ አደል የተናገረው፣ አላህ አደል ምላሽ የሰጠው። መካድ መቀየር አልፈለገም። አሁንም ሌሎች ስብስቦች አመጣና ይህን ልጅ አሁንም ያዙና በጀርባ ወይም በጀልባ ወይም በመርከብ ይዛችሁ ሂዱና ልክ ትልቁ ባህር መሃል ላይ ስትደርሱ በመዋኘት ማምለጥ በማይችልበት ወደዚህ ወደዛ ቢፍጨረጨር መዳን ወደማይችልበት ቦታ ውሰዱትና ተመሳሳይ እርምጃ ውሰዱበት። እዚህ እንጣልህ ወይስ ትከፍራለህ በሉት። እምቢ ካለ እሺ ካለ መልሱት። አይ ሐሳቤን አልቀየርም እጸናለሁ ካለ ጣሉት አለ። ተመሳሳይ ነገር አደረጉ። እሱም ተመሳሳይ ነገር አደረገ። አላሁመ ክፊኒህም ቢማ ሽእት፣ ተውኝ ልቀቁኝ። አልተለማመጣቸውም። ምን ይሰራል የእነሱ መለማመጥ? ለአላህ ቀጥታ መናገር አይሻለውም? አለይሰ ሁወል ካፊ አለይሰ አላሁ ቢካፊን ዐብደህ። ለአላህ አሁንም አላሁመ ክፊኒህም ቢማ ሽእት። አጭር ቃል የጠለቀ ጥያቄ። አላህም በቃው። ጀልባው እንዳለ ተገለበጠ፣ እሱ ተርፎ መጣ። ሁሉም ወደሙ። የቁጥር ብዛት፣ የኃይል ጥንካሬ ከአላህ ጋር አይወዳደርም። አላህን እንያዝ፣ አላህ ይደርስልናል ሱብሓነሁ ወተዓላ።